እንዲህ ነው ብዬ ከምነግርሽ አንቺ ራስሽ ሄደሽ ያለበትን ሁኔታ ብትመለከቺው በጣም የተሻለ ነው። ሜሉዬ አንቺ ማለት ለኔ የሰማይንና የምድርን ያህል የከበድሽ በጣም ልዩ ሴት ነሽ። ግን ደግሞ አንዳንዴ ህይወት ጨካኝ ትሆናለች። ምናልባት ትንሽ ካገዝኩሽ በሚል ወደ መጣሁበት ተመልሻለሁና ራስሽንና ልጆችን ጠብቂልኝ። በረራዬ ደግሞ ዛሬ ምሽት ነው። ቻው ሜሉ። ወደ መጣሁበት መመለሴን ማንም ስለማያውቅ ለልጆቼ እንደምንም ብለሽ ንገሪያቸው። ቻው ሜሉዬ፣ በጣም አፈቅርሻለሁ። ያንቺው መስፍን ገጽ በገጽ ማንበብ ለሆነት ሌላ አዲስ ጅማሬ አለው ምዕራፍ ብርታትሽ ቢያሸንፈኛው ጽናትሽ ቢያደር ምናሴ እነዚህ ሰዎች አይመጡም እንዴ? ምን ነው ራብሽ እንዴ? ቀላል ራበኝ። ቆይማ የት ሄዳ ነው? አሁን እኮ ልብስ ልቀይር ብላ ነው የገባችው። እሺ ሰላምዬስ? እሷ ደግሞ መች ገና ገባችና እንዴ? ሰሞኑን ግን ምን ሆና ነው? እኔ እንጃ እንዬ፣ ብቻ ጥሩ ሁኔታ ላይ አይደለችም። ለማንኛውም እስቲ እነሱ እስከመጡ ድረስ እሁዳችንን በቲቪ እንደልለው። በዚህ ሰዓት ደህና ነገር አለ ብለህ ነው? ያው ስፖርት ምናምን ቢሆን አያለሁ። ምን አደርጋለሁ ሌላ እንዬ? እማዬ ልጥራት እንዴ? እንዴ ኧረ እንዬ ተረጋጊ። ወይ ምናሴ ደግሞ እኔ በጣም ነው የራበኝ። እኔም እኮ በጣም እርቦኛል እንዬ። ካልሆነ በቃ ድንብላለንና አንቺ ታምጣለን። እንዴ ምናሴ ብቻችንንማ እንበላም። በመቀጠል ደግሞ አሁን የደረሰንን አሳዛኝ ዜና እናቀርባለን። የዚች ሀገር የሀዘን መግለጫ ግመሽ ነው የሚያበቃው። አምላክ በግራ እጁ ነው መሰለኝ የፈጠራት። ሀዘን አይጠፋባትም ማለት። አሁን ከደቂቃዎች በፊት ከቦሌ አየር መንገድ ተነስቶ ወደ አሜሪካ በረራውን የጀመረው ቦይንግ 777 የተሰኘው አውሮፕላን ተከስክሶ የበርካታ ሰዎች ሕይወት ማለፉን ሰምተናል። አውሮፕላኑ ውስጥ ከነበሩት ሰዎች መካከል አብዛኞቹ ኢትዮጵያውያን ሲሆኑ የተወሰኑት አሜሪካውያን እና የሌሎች በርካታ ሀገራት ዜጎች እንዳሉ መረጃዎች ይጠቁማሉ። በዚህ የአውሮፕላን አደጋ ሕይወታቸውን ላጡት ቤተሰቦች መጽናናትን እየተመኘን ሙሉ መረጃ እንደደረሰን የምንመለስ ይሆናል። እማዬ ምንድን ነው?